ዛሬ እኔ እንደ አንድ የመጨረሻ ዓመት ዩኒቨርሲቲ ተማሪነቴ ከኔ ጁኒየር ላሉት ሁለተኛ ሶስተኛ ዓመት ላሉ ተማሪዎች እንዲሁም ደግሞ ፍሬሽማን አዲስ ለገቡ ተማሪዎች ይጠቅማሉ የምላቸውን 4 ነገሮችን ነው ይዤላችሁ የመጣሁት። ይህን ቪዲዮ እስከ መጨረሻው የምታዩት ከሆነ በብዙ እንደምትጠቀሙበት በጣም እርግጠኛ ነኝ። ለማታውቁኝ ቃል ኤችዲ ይባላለሁ። የድሬዳዋ ዩኒቨርሲቲ ኮምፒውተር ሳይንስ ተማሪ ነኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረግ እንዳረሱ። ሌላው ከየት ዩኒቨርሲቲ እንደምታዩ እና ደግሞ ከማነሳቸው ሀሳቦች ውስጥ የትኛው ሞር በጣም እንደተመቻችሁ ኮመንት ሴክሽኑ ላይ አስቀምጡኝ ይላሉ። የመጀመሪያው አክት ላይክ ዘ ፐርሰን ዩ ዋና ቢካም። ይሄ ነገር ለወንድም ለሴቶችም ይጠቅማል። ወደፊት ከ4 እና 5 ዓመት በኋላ ወጣችሁ መሆን እንደምትፈልጉት ማንነት ካሁኑ አክት ማድረግ ጀምሩ። ይህን ስል ለማለት ነው ፍሬሾች በጣም ቀላል ሊሆን ይችላል። ሜቢ ለሲኒየሮች ሁለተኛ ሶስተኛ እስከ 4ኛ ላሉ ተማሪዎች ትንሽ ሊከብድ ይችላል። ነገር ግን ካመናችሁበትና የውሳኔ ሰው ከሆናችሁ ምንም ነገር ይከብዳችኋል ብዬ አላስብም። ለፍሬሾች ለምንድን ነው በጣም ቀላል ነው ያልኩት? ከዚህ በፊት ስለእናንተ የሚያውቅ ማንም የለም። ሁሉም እዛ ጋር የምትተዋወቁት ተማሪ አዲስ ነው። ስለ ባህሪያችሁ፣ ስለ ማንነታችሁ አክት የምታደርጉበት ወይ ስለ እናንተ የሚያውቅ ተማሪ የለም። ሁሉም እናንተ መጀመሪያ ላይ የምታሳዩቸው ነው የሚቀበሏል። ለምሳሌ አሪፍ የሃይማኖተኛ ሰው መሆን ትችላላችሁ። አሪፍ መጽሐፍ አንባቢ ሰው መሆን ትችላላችሁ። ራሳችሁ ላይ ባላችሁ አመለካከት ላይ አቲቲዩዳችሁን ሲሪየስ ማድረግ ትችላላችሁ። ሁሉም እናንተ የምታሳዩትን ነገር ነው የሚቀበለው ማለት ነው። ፍሬሽማን ላይ ሴት የምታደርጉት ባውንደሪ ከሬስት ኦፍ ከዩኒቨርሲቲ እስከምትወጡ ድረስ በጣም ነው የሚጠቅማል። ስፔሻሊ ባውንደሪያችሁ ላይ መስራት ያለባችሁ ነገር ማለት ነው። ፍሬሽማን የምትፈልጉ ከሆነ ስለ ባውንደሪ እንዴት ልናስጠብቅ እንችላለን የሚለውን ርዕስ በአንድ ቪዲዮ ልሰራላችሁ እችላለሁ። የምትፈልጉ ከሆነ ኮመንት ሴክሽኑ ላይ አስቀምጡልኝ። ከዚህ በፊት ቤት፣ ሰፈር፣ በሀገራችሁ ያን ያክል ለራሳችሁ ያን ያክል ቫሊዩ የምትሰጡ ሰዎች ላትሆኑ ትችላላችሁ። ያን ያክል በቁም ነገር የሚወስዳችሁ ሰውም ላይኖር ይችላል። ግቢ ላይ ግን ፍሬሽ ኮንክ ወይ ደግሞ ፍሬሽ ኮንሽ ሁላችሁም እናንተ የምትሰጡትን ነው አይቶ የሚያከብራችሁ ወይ ደግሞ ቦታ የሚሰጣችሁ ማለት። አንድ ነገር እንድታውቁ የምፈልገው ግቢ ራሳችሁን አፍርሳችሁ እንደ አዲስ የምትገነቡበት ቦታ ነው ማለት ነው። ግን ሲኒየር ተማሪዎች ስትሆኑ ትንሽ ከብዳችኋል ያልኩበት ነገር ምንድን ነው? ሁለተኛና ሶስተኛ ዓመት ላይ የሚያውቃችሁ አንድ ጓደኛ ወይ ደግሞ የሆነ ጀማ የሚያውቃችሁ ሰው በቀልድ የሚያውቃችሁ ተማሪ በድንገት በህይወታችሁ ላይ ተነስታችሁ ሲሪየስ ስትሆኑ ስለ ወደፊታችሁ ማሰብ ሲጀምሩ ባውንደሪ ሪስፔክት ላደርግ ህይወታችሁ ላይ ሲሪየስ መሆን ሲጀምሩ ብዙዎቹ ተማሪ ያፌዙባቸዋል፣ ይቀልዱባቸዋል። ግን እነዚህን ቀልዶች፣ ፌዞች ሙድ መያዣ ስትሆኑ ተቋቁማችሁ የማለፍ አቅም የሚኖራችሁ ከሆነ አይ ሆፕ ነቲንግ ኢዝ ኢምፖሲብል ለእናንተ በጣም መቀየር የምትችሉትና ራሳችሁን ላይ መስራት የምትችሉት ነገር ነው ብዬ እላለሁ። እና እነዚህን ሀቢቶች አሰ ሀቢት ይዛችሁ ማለት ነው እንደ መለማመጃ አርጋችሁ ይዛችሁ የምትሄዱ ከሆነ ከተወሰነ ከ2 ዓመትና ከ3 ዓመት በኋላ ያ የምትፈልጉትን መሆን የምትፈልጉትን ማንነት ተላብሳችሁ ትገኛላችሁ ማለት ነው። ግቢ ላይ አንድ ልነግራችሁ በጣም የምፈልገው ነገር ከእናንተ ጋር የሚሆነው እናንተ በተሰጣችሁት ልክ ብቻ ነው። እንዲህ መስመራችሁን የሚጥስ አይነት ተማሪ የለም። እናንተ መጀመሪያው ነው ለራሳችሁ ያን ያክል ክብር የማሰጡ ባውንደሪያችሁ የተጣሰ ሲመስላችሁ ለማስከበር ወይ ለማስጠበቅ የምታረጉትን ጥረት አይቶ ነው ሁሉም ተማሪ እናንተ በፈቀዳችሁለት ልክ የሚሄደውና ይህ ነገር በጣም አስቡበት። አክት ላይክ ዘ ፐርሰን ዩ ዋና ቢካም። ለወንድም ለሴትም በጣም ይሆናል። ይሄን ነገር በጣም የምታገብሩት ከሆነ እመኑኝ ታመሰግኑኛላችሁ። አታይዶፍ ላይ ማለት ነው። ሁለተኛው ውጪ ላይ ባሉ ኮሌጆች ሌላ ኮርስ መማር ጀምሩ። ግቢ ተማሪ ከሆናችሁ ስፔሻሊ ደግሞ ናቹራል ተማሪ ከሆናችሁ እና ዲፓርትመንት መርጣችሁ ከሆነ አሁኑን ተመዝገቡ። ውጪ ላይ ባሉ ኮሌጆች ማለት ነው። ለምን ዊኬንድ አይሆንም? ናይት ኦር ደግሞ ዲስታንስ ራሱ ሊሆን ይችላል። ከምትወስዱት ዲፓርትመንት ጎን ለጎን ውጪ ላይ ሌላ ኮርስ መውሰድ ጀምሩ። በጣም ይጠቅማቸዋል። አዲስ ገቢ ፍሬሽማን ከሆናችሁ ደግሞ ኦልሬዲ አሁን ሬጂስተር አድርጋችሁ አንዳንድ ኮርሶችን መውሰድ ጀምራችኋል። ስፔሻሊ ወደ ሚድም ልትጠጉ ትችላላችሁ። አሁን ቀጥታ ሄዳችሁ ኮሌጆችን ተመዝገቡ። ዊኬንድ ላይ ሊሆን ይችላል የምትማሩት ወይ ደግሞ ናይትም ሊሆን ይችላል። በጣም ነው የሚጠቅማችሁ። ግራጁዌት አድርጋችሁ ስትወጡ 2 ኦፕሽን ነው የሚኖራችሁ። አሁን ላይ ፍሬሽማንን በጣም መስራት አለብኝ አሪፍ ዲፓርትመንት ጋር መግባት እፈልጋለሁ የምትሉና ለአሪፍ ግሬድ እየሰራችሁ ከሆነ ደግሞ እሱም በጣም ጥሩ ነው። እንደ አንድ ታላቅ ወንድም መመክራችሁ ምንድን ነው ዩኒቨርሲቲ ውስጥ ዲፓርትመንት እንደመረጣችሁ ቀጥታ ሄዳችሁ ኮሌጆች ላይ ከሶሻሎች ውስጥ አካውንቲንግ ሊሆን ይችላል፣ ማናጅመንት፣ ማርኬቲንግ እነዚህም ሶሻል ኮርሶችን አስ ኤክስትራ ዲፓርትመንት መውሰድ ጀምሩ። ምክንያቱም በጣም ነው የሚከብዳችሁ። በናቹራል ስራ ማግኘት በጣም ነው የሚከብደው፣ በጣም ነው የሚያስለፋችሁ። ኢትዮጵያ ውስጥ እስካለን እንደ ሀገሪቱ ማህበራዊ ሁኔታ ነው የምናየው እና ሶሻሎች ላይ በጣም ስራ የመገኘት ቻንስ አላችሁ። እናንተ በናቹራልም ወጣችሁ በዚህም በኩል የአካውንቲንግ ዲግሪ የሚኖራችሁ ከሆነ ቻንስ ይኖራችኋል በ2 ዲፓርትመንት ኮምፒት የማድረግ ማለት ነው። ሶ አስ ኦፕሽን ይቺ ነገር በጣም አስቡበት ማለት ነው። ሶስተኛው ግቢ ላይ በጣም የሚያስጠላ ነገር ምን እንደሆነ ታውቃላችሁ? ቢንግ ብሮክ መሆን፣ ገንዘብ ከእጅ ላይ ማጣት ማለት ነው። ከጓደኞቻችሁ አንሳችሁ መገኘት። አንሳችሁ ኢንሴንስ
ራሳችሁን ኮምፔር ማድረግ አይደለም። እርቧችሁ ለምግብ ለሚበላ ነገር ገንዘብ ከኪሳችሁ ማጣት። ሶስተኛው ምንድን ነው? ስራ ለመስራት ሞክሩ። ዩኒቨርሲቲ ገባችሁ ማለት ዩ አር ናት ቻይልድ ኤኒሞር ማለት እንደምንም ራሳችሁን ፋይናንሻሊ ፍሪ ለማድረግ ሞክሩ። የተገኘውን ስራ በመስራት የኪስ ገንዘብ ለማግኘት በጣም መጣጣር አለባችሁ ከገት ትምህርታችሁ ጎን ለጎን ማለት ነው። እየተማራችሁ ከቤተሰብ ገንዘብ እንደመቀበል ደውሎ ገንዘብ ጨርሻለሁ ላኩልኝ እንደማለት በጣም የሚያስጠላ ነገር የለም። 4 ዓመት ተምሬ አይቼዋለሁ። በጣም የሚያስጠላ ተማራችሁ የራሳችሁን ገንዘብ ሜክ የምታደርጉ ከሆነ በጣም ጀግና ተማሪ ነው የምትሆኑት። ለየትኛውም ነገር አትሳቀቁ። በራሳችሁ ዲፔንደንት ነው የምትሆኑት ማለት ነው። ስራ ሲባል ደግሞ ማለት ነው ኦንላይን ላይ የሚገኙ እነዚህ ላይክ በማድረግ ይህን ያህል ገንዘብ ታገኛላችሁ፣ ወይ ደግሞ ይህን ያክል ሰው ኢንቫይት ካረጋችሁ በእናንተ በኩል ጆይን የሚያደርግ ከሆነ ይህን ያህል ገንዘብ አኳየር ታገኛላችሁ። $100 $200 እንደዛ የሚባል ነገር የለም። እነዚሁ በጣም እስካም ናቸው። ተማሪ ገንዘብ ለማግኘት በሚጣጠርበት ሰዓት በጣም ከሚያስቸግሩት ነገሮች ውስጥ እነዚህ ናቸው። እነዚህ እስካም የሆኑ ነገሮች ኦንላይን ቲንግ ማለት ነው። ኦንላይን አይሰራም ማለት አይደለም፣ በጣም የሚሰራባቸው አሉ። እነዚህ በኦንላይን እስካም የሚያደርጓቸው ስራዎች ሳይሆን አክቹዋል ስኪል አኳየር ልታደረጉባቸው የምችላቸው ስራዎች። ለምሳሌ ነገ ከዩኒቨርሲቲ ራሱ ስትወጡ ይህን ነገር እችላለሁ፣ መስራት እችላለሁ፣ ሞክሬያለሁ፣ 1 ዓመት 2 ዓመት ወራት ለምን አይሆንም ስኪል አለኝ በዚህ ነገር ላይ ብላችሁ የምትተማመኑበት ነገር መሆን አለበት። ለምን ማስጠናት አይሆንም? ዴሊቨሪ ለምን አይሆንም? የግድ ትልቅ መሆን የለበትም። የግድ የምትበሉበትን ነገር ካገኛችሁ በቂ ነው። አንድ ቲሸርት የምትቀይሩበት ከቤተሰብ ሳትጠይቁ ከራሳችሁ ኪስ የራሳችሁ ፍላጎት ማሟላት የምትችሉበት ነገር ከሆነ በጣም አምሪሊ ፕራውድ የምታደርጉበት ነገር ነው እና ይቺ ነገር ከግምት ውስጥ አስገቡት። ስራ መስራት በጣም ኢምፖርታንት ነው ዩኒቨርሲቲ ላይ ማለት ነው። 4ኛው ሶሻል ሚዲያ ላይ ከአሁኑ መስራት ጀምሩ። ለምን ዩቲዩብ አይሆንም? ቲክቶክ፣ የተለያዩ ሶሻል ሚዲያ ፕላትፎርሞች አሉ። በፌስም ሊሆን ይችላል። ያለ ፌስ መግባት ትችላላችሁ። በኤዲቲንግ በተለያዩ ነገር ሶሻል ሚዲያ ላይ በጣም መስራት ጀምሩ። ምክንያቱም ጊዜው አሁን የሶሻል ሚዲያ ስለሆነ ማለት ነው። አሁን ላይ እንደምታውቁት ከተመራመረው በላይ ሶሻል ሚዲያ ላይ ያለው ሰው ነው በጣም አሪፍ ኑሮ እየኖረ ያለው የሚፈልገው ሌክዠሪ ነገር እያደረገ ያለው ሶሻል ሚዲያ ላይ ያለ ሰው ነው። ከኑሮ በላይ ደግሞ ራሳችሁን ራሱ የምታሳዩበት ቦታ ነው ማለት ነው። በዚህ ሰዓት ሶሻል ሚዲያ ላይ ያሌለ ተማሪ ደግሞ ሶሻል ሚዲያ ላይ የማይሳተፍ ተማሪ 100 ዓመት ወደኋላ እንደሄደ ራሱን መቁጠር አለበት ማለት ነው። ቢበዛ በጓደኞቻችሁ እናንተ ቪዲዮ ስትሰሩ ስትቀርጹ ምናምን 1-2 ጊዜ ሙድ ቢያዝባችሁ ነው በቃ እንትና እኮ ቪዲዮ ጀመረ፣ እንትና እንዲህ ቪዲዮ ቲክቶክ ቪዲዮ ምናምን ጀመረ ብለው ምናምን ሙድ ቢይዙባችሁ፣ ግን እናንተ ኮንሲስተንቱ ናችሁ መስራት የምትጀምሩ ከሆነ እመኑኝ ራሳቸው ናቸው ሪኮመንድ የሚያደርጓችሁ። እኔ አስታውሳለሁ ዩቲዩብ የጀመርኩ ጊዜ ያላፊዘብኝ ነው። በጣም ይቀለዱብኝ፣ በጣም ያፊዙብኝ። ግን እኔ ኮንሲስታንት ሆኜ እነሱ የሚያወሩትን ነገር ጆክ ተቀብዬ ከእነሱ ጋር ጆክ አድርጌ ስለማልፈው አሁን ግን ካረንትሊ ያሉ ጓደኞቼ ማለት ነው ኢቨን እነሱ ናቸው ሪኮመንድ የሚያደርጉኝ ማለት ነው። ከትምህርታችሁ ጎን ለጎን ሶሻል ሚዲያ ላይ መስራት በጣም የሚጠቅማችሁ ነገር ነው። የግድ የተወሰነ ወይ ደግሞ አንድ ቋሚ የሆነ ኒች ሊኖራችሁ አይገባም። ጀስት ስታርት የመሰላችሁን ነገር ቀልም ለምን አይሆንም? በቃ በዩኒቨርሲቲ ዙሪያ ባሉ ቀልዶችን መቀለል ሊሆን ይችላል። የቱ ጋር እንደሚጠቅማችሁ ስለማታውቁ ጀስት ዝም ብላችሁ ጀምሩ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል። ከ4ቱ ፖይንቶች የትኛው በጣም እንደተመቻችሁ ኮመንት ሴክሽኑ ላይ አስቀምጡልኝ። ቀረ ልታወራበት ይገባል ብላችሁ የምታስቡት ነው ለዛው ጻፉልኝ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉልኝ። ላይክ ማድረግ እንዳይረሳ። መቻችሁ